ኦኬ ወረኛ ነው አዎ ማለት ማውራት ይመቸኛል ከታዋቂ ሰው ክራሽ ማን ነው ማርያም ትመቸኛለች ከፍቅረኛሽ ጋር መሆን የምትፈልጊበት ቦታ የትም ይመቸኛል የምር አልቃሻ ነኝ በጣም አልቀስ ወዳለሁ ምናምን ያዝናናል ሰዓቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰካም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ሰላም የጊዮን ሲኒማ ቤተሰቦች እንፋቀር ሾው አሁን ጀመረ። በዛሬው ፕሮግራማችን ሁለት ወንድና ሴቶች ትውውቅ ያደርጋሉ። ሰላም ስሜ በእምነት አለማየሁ ይባላል። ስሜ በሱፍቃር ሞላ እባላለሁ። የተዘጋጀላቸውን ጥያቄዎች ተራ በተራ እየተጠያየቁ ልብ ለልብ ከተግባቡና አንዳቸው ባንዳቸው ላይ ጥሩ ስሜት ካሳዩ የፍቅር አጋሮች ለመሆን ሌላ የፍቅር ቀጠሮ የሚኖራቸው ይሆናል። የፍቅር ግንኙነት የለኝም እስካሁን የለኝም ወደፊት ግን ያው ሊኖረኝ ይችላል እንደማንኛውም ሰው ይኖረኛል ብዬ አስባለሁ ስራዬ አካውንታንት ነኝ ስራ ሙዚቀኛ ነኝ ያው እንደ ጀማሪ ቆንጆ ሙዚቀኛ ነኝ ብዬ አስባለሁ አንዳቸው ባንዳቸው ላይ ምንም አይነት የመማረክ ስሜት ከሌላቸው ይህ የፍቅር ቀጠሯቸው የመጀመሪያ የመጨረሻም ይሆናል ማለት ነው የመጀመሪያ ዴቴ ነው ምን አይነት ሰው እንደሚሆን ምን አይነት ልጅ እንደሆነ አላወኩም እንደኔ ረዘም ያለ ቀይ ወንዳ ወንድ ቢሆን ይመቸኛል እንደ ሰው ብዙ ምርጫ አለኝ ግን ያው ሁሉንም ባታሟላ ግን ቆንጆዬ ትሆን ቆንጆ ብትሆን ማንንም ወንድ አይጣላም ቆንጆዬ ጸይም ሴት በጣም እወዳለሁ ከበፊት ጀምሮና ጸይም ሴትን ብትሆን ደስ ይለኛል የዛሬው እንግዶቻችን በሱፍቃድና በእምነት ናቸው ከየት ነው የምታመጣው በጣም ቆየችው በጉጉት ልጨርሱኝ ነው አራንቶልኝ ሃይ እንዴት ነሽ አንቺ ነበር እስካሁን ስጠብቀኝ ነበር ኧረ ተይ ቆየሽ በጣም ትንሽ ምን ነው መንገድ ስለለ ኩራት መስሎኝ ነበር አይ አይደለም በጭራሽ ወይን እንጠጣ መሰለኝ አይደል ምትወጂውን አላውቅም ግን ተወጂዋለሽ ብዬ ተስፋ አደርጋለሁ ወይ ለእንዴ ነሽ እሱም አይደለም እንደዚህ ብለሽ ግን ከኔ በላይ መጠጣት አይቻልም አያልሽ ምናምን ምንም ጠጪ ነው የምትመስለው ጥያቄ አለ እሷን ጥያቄ እንጠያየቅ መሰለኝ እሺ የትኛውን ልጠይቅ ከባድ ግን እንዳይሆንሽ ቀለል ያለ ድንገት ብስምህ ምን ታደርጋለህ ኩሳንኛ ከዛ ላሳይሽ እኔ እንጃ ግን የሚደብረኝ አይመስለኝም ባንቺ ከሆነ ሌላ ሰው አይደብረኝ ባንቺ ከሆነ ግን አይደብረኝ ኦኬ ለምንድን ነው በእኔ የማይደብር አላውቅም ማለት በቃ ቅድም ስመኛት የነበረችው አይነት ሴት ስለሆነች መሰለኝ እሱን ግን አላውቅም አንቺ ብትሆኚ ግን ምን ታደርጊያለሽ እኔ በጥፊ ምን ይመስለኛል ስለሳምኩሽ ለምን እሺ ማለት አስጠነቀቅሽኝ እንዳላረገው ነው ያደረግሽ እህል ደክሽ ባብሊ ያን ያለ እኔ አይደለሁም ጥያቄው ነው የሚለው ማለት የፈለኩትም እኔ ነገረኝ ዝፋኝልኝ
ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኖሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬን ፍቅር አሸነፈው ተረታ ያንተን መውደድ በልቶ የምር ነኝ አልጠበኩም ጭራሽ የምር ነው የደነገጥኩት። የምር አልጠበኩም ጭራሽ እንደዚህ ሰው አንተ መስፈልልኝ ውብ ዓለሜ ነይ ነይ ዓለሜ ብሷል ድካሜ አወይ ልቤ ደጓት ራሴን አስተይው ነፍሴን ባከነልሽ ፍቅር ቢያምሰው አንቺ እንደዋዘልቂ ማድረጊም ከአንድ ሰው አይበቃም አይበቃሽ አይበቃኛል ትርጉሙ ግን ጥሩ አይደለም አዘልቂም ከአንድ ሰው መሰለኝ ለምን እንዳመጣሁት አላውቅም ዘፈኑ መጥቶብኝ ነው ነሽ እንዴ አስበበኝ አይመስልም ነሽ ተረኛለሽ ለመጨረሻ ጊዜ ያለቀስክበት ቀን መቼ ነው? ማለት የምር አልቀሻ ነኝ በጣም አልቀስ እወዳለሁ ምናምን ያዝናናል ያዝናናኛል አይደለም ግን ብዙ ነገሮችን የሆነ ሳለቅስ ምናምን የሚቀለኝ ይመስለኛል እና ብዙ ጊዜ ተደብቄ አለቅሳለሁ ኢቨን ሁለት ቀን ወይ ሶስት ቀን በምን እንዳትኝ በቃ ጥያቄው እዚህ ጋር አልቀሻ ነኝ ያልከኝ አልቀሻ ነኝ አላለቅስብሽ ይችላል ማባበል ሊኖርብኝ ነው አባቢ ትሻለሽ ከቻልሽ ደስ ይለኛል አሁን እንዳላለቅስ የማትወጂው ዘፈን ረጋ ያላሉ ዘፈኖች በጣም ቢት ያላቸው የምትወጂው ነው ቢት ያለው ወይስ አይ ነው ረጋ ያለ ነው የምወደው ደስ የሚለኝ እና ለምሳሌ አሁን ምንድን ነው የሚባለው ሂፕ ሆፕ ምናምን አይመስልም አይመች እኮ ቢያንስ አንድ አጣቅሽን ዘፈኙ እኮ አትበይም አይ ነው እንትን አላልኩበትም እና በቃ የምወደው ለምሳሌ እነ አስቴርን እነ ጂጂ ምናምን አይነት እንትን ነው የምወደው ከዛ ውጭ ያሉት ያው ለምን ሰማቸዋለሁ ዝም ብለህ ግን ያስገድዳል አሁን መንገድ ላይ ምናምን ስም እንደሱ አይነት ነው አለመስማት አትችልም በተለይ ግን ምርጫዬ አይደለም እዚህ ጋር ልንገጥም ነው ማለት እኔም ስለ የሆኑ ዘፈኖች በጣም የምወደው የሚመች ብቸኝም ሰውን እሱ ነው የምሰማውና የምጠላው ያን ያህል ዘፈን የለም ብዙም አልጠላም ምን የተመቸኝ ይመስላል እኔ እንጃ ይህን አይኔ ነው የምታይኝና አይኔ ከተመቸሽ መሰለኝ አላውቅም ባላግን ራስሽን እጠይቅሻለሁ እሺ ስለኛ እሺ አንቺስ እኔ ዝም ብዬ ሳይ እኔ ብቻ አይኔ እያየኝ ነው አንተ ንቀል ማለት ያምራል የምትባዩ ነው የነገርሽኝ እኔ አይንሽን ዞሩን ብያለሁ ግን ያምራል የተባልሽው መሰለኝ የነገርሽኝ እኔም ወደው እሺ የመጀመሪያ ዴትሽን የት በወስድሽ ደስ ይልሻል የፈለኩበት ቦታ ነው ነገር የምችለው ደስ የሚልሽን ምናምን ብትሄጂበት የምትመኚው ምግብ ያለበት ቦታ በጣም ተመጋቢ ነሽ እንዴ አረቴ እሺ አልጠበኩም ስንት ነገር ውስጥ ነበርና ይሄን ትለኛለች እዚህ ትለኛለች ምናምን ይያሰብ በጣም ተመጋቢ ነሽ እኔ ደግሞ መጠጥ ያለበት ቦታ ስለዚህ ተስማምተናል በዚህ እኔ መጠጥ አለ ምግብ አለ እሺ ተረኛለሽ መሰለኝ
እኔን በአንድ ቃል ግለጸኝ። ውብ ልልሽ የምችለው ከዛ ውጭ ምንም አልልሽ። ቆንጆ ነሽ ወይዘው ነግሬሻለሁ። ግን አመሰግናለሁ። ነገርኩሽ። እኔ ደግሞ በአንድ ቃል ግለጭ። ተጫዋች። እሺ እንቀጥል መሰለኝ። ከወንድ የሚደብርሽ ባህሪ? ወሬኛ ወሬኛ ማለት ወንድ ኮራ ሲል ነው ደስ የሚል። ለፈለፍኩ በጣም ማለት የሚያወራ ስትይ ግልጽ እንድታደርጊልኝ በጣም ለፍለፍ። ያ ቁጥብ ያለ ነው መሆን ያለበት። ዝም ብሎ እዚህ እዛም ወሬ የሚያወራ እንዴት ነው የምቆጠበው? ኦኬ ወሬኛ ነው። አዎ ማለት ማውራት ይመቸኛል። እንዴ ቀልጃለሽ እንዴ አትለጂኝ ያለሽ እርግጠኛ ነኝ ሀሳብሽን አስቀይረዋለሁ ከዛሬ በኋላ። እኔ ከሴት አንቺ ተቃራኒ ማለት ዝምተኛ ሴት አልወድም። ቀበጥ የሆነች አለች አይደል? ቆንጆ የሆነ ቅብጥ የምትል ሴት ትመቸኛለች። ቆንጆ ነሽ ግን ቀበጥ አይደለሽ አይደል? አዎ እንደዛ ትሆኛለሽ። እኔ የምወደው እንደዚህ አይነት ሴት። ለመጀመሪያ ጊዜ ሲኒማ የገባኸው ከማን ጋር ነው እና ፊልሙ ምንድን ነበር? የመጀመሪያ ጊዜ በጣም ቆይቷል ማለት የሆነ ሰዓት ላይ ነው ሲኒማ መግባት የጀመርኩት። በፊት አልወድም ነበር፣ አልገባም ነበር። ጓደኞቼ ሲገቡ ነው መግባት የጀመርኩት። ከሴት ጋር አይደለም ግን ከወንድ ጋር ነው የገባሁት። ከጓደኞቼ ጋር ነው ካልተሳሳትኩ። የሆነ የመርካቶ የተሰራ ፊልም በቅርብ ነው። ትንሽ ቆይቷል ግን ያን ያህል የቆየ አይደለም። አፄ ማንዴላ አብረሽ ነበር ሳላሽ እሱን ፊልም ነው ያየሁት። ምን አይነት ፍቅረኛ ነበር እንዲኖርሽ የምትፈልጊው? እንዲኖር የምፈልገው በፊዚካል ነው ወይስ ተሟላ በሁሉ? ያው ወንድ ወንድ ይመቸኛል ብያለሁ ማለት። እሺ ነገር አሽሙር የለውም ማለት ኦኬ። ወንድ ወንድ አይደለም ብለህ ነው የምታስበው? እንጃ በአንቺ አወራር ቁጥጥም ነው ወንድ ወንድ ስላልሽ እኔ ደግሞ ታውቂያለሽ ተዋደው እኔ ኮራ ያለ ሰው ነው የሚመቸኝ፣ ሞዴል ነው የሚመቸኝ እና ትንሽ ረዘም። እሺ አይ ምንም ማለት በቃ እና አስተዋይ የሆነ እና በጣም ስነ ስርዓት ያለው ኩል የሆነ ወንድ በቃ። አዎ በቃ አይብቃሽ። እኔታሽ ምን እንደሰራለች ነውና ልጨምር? አይ በቃ እሺ ቀጥል። እኔ ማለት እንዳልኩሽ ቅድም መወዳት አይነት ሴት አለች አይደል? እሷን ሴት ነው የምፈልጋት። በቃ ከኔ ጋር ማች ልታደርግ የምችለው ማለት አይታይ ብቻ ልትረዳ የምችል ምን አይነት ሴት ነው የምወደው። የግድ እስክለፈልፍ መጠበቅ የለባትም። ግን እኮ ለፍላፊ ነኝ ብለህ ያው የምለፈልፈው ውስጤን ብቻ አይደለም መለፍለፍ ስለምወድ። ስለዚህ ማውራው ሁሉ እኔ ነኝ ማለት አይደለም። ከተረዳሽ አንቺ አልተረዳሽኝም፣ እሷ ትረዳኛለች። እሺ እሺ በትርፍ ሰዓትሽ የሚያዝናናሽ ነገር ቁጭ ስትይ ምናምን? ኦኬ በትርፍ ሰዓቴ በፊት ላይ ማንበብ ወድ ነበር። እሺ አሁን ላይ ግን ያው ብቻዬን ስሆን ዘፈን አዳምጣለሁ ወይ ፊልም አያለሁ። አሁን ላይ አታነቢም? አሁን ትንሽ በስራ ቢዚ ሆንኩኝ እና ይደክመኛል። ከስራ ስገባ መኝታዬ ነው የሚታየኝ። አሪፍ ነው። በጣም ሰራተኛ ነሽ ማለት ነው። አዎ አንተስ? ትርፍ ሰዓት ወይዘው የለኝም እነግርሻለሁ። ትርፍ ሰዓት ጭራሽ የለኝም። አብዛኛው እሰራለሁ። ትርፍ ሰዓቴን በመተኛት ነው የማሳልፈው። መተኛ አልመስልም። አራት መስል በጣም ተኝ ነኝ፣ እንቅልፋም ነኝ ምናምን ተኛለሁ። ግን ከባድ ነው ባህሪዎቹ ሁሉ።
እንድቻቸው ነው ቀድሜ የምነግርሽ። እንቅልፋም ነኝ አልቃሽ ነኝ ብዬሻለሁ። ለፍላፊ ምናምን ከአንቺ በጣም ተቃራኒ ማለት ነው። በጣም የሚከብድ በቃ እንግዲህ መሄድ የምትፈልግበት ቦታ አገር ውስጥ ነው ከአገር ውጭ? አገር ውስጥ መጀመሪያ ሀገራችንን ጨርሰን ይሻል። አገር ውስጥ ሐዋሳ ምናምን ሄጄ ስለማላውቅ ይሆናል ወይ በስም በደምብ ስለምሰማት ይሆናል። አሳም ስለምወድ ይሆናል ምናምን ባህር ምናምን ውሃ ይመቸኛል እና ሐዋሳ። እኔ ደግሞ ወደ ባህር ዳር ምናምን አካባቢ ቤት ደስ ይለኛል። ሪዝን እፈልጋለሁ። ለምንድነው ባህር ዳር ያልሽ? ጓደኞች አሉኝ ከዛ አካባቢ እና ደስ ይላል። ወደ ጎንደር እናውቃታለሁ እና እዛ ያለው እንትን ማህበራዊ ነገር ደስ ይላል እና ማትሰለች ሀገር ናት። ባህር ዳር ባይ ደስ ይላል። ካወራርሽ ሀሳብ ልታስቀይሪ ነው መሰለኝ። እኔ ሐዋሳ ስላልኩኝ ባህር ዳር ነኝ የምትይው። ባህር ዳር አሪፍ ሀገር ናት። ለዛ ሁለቱንም እንግዲህ እናያለን ብዬ አስባለሁ። ግን እየጠጣሽ አይደለም? እስከዚህም ነኝ እኮ ብዬሽ እኔ ፊት ሁሉም ጋር ሲጀመር ስገቢ ራሱ እኔን አይደለም ነይሽ እሱ ነው ለመጨረሻ ጊዜ የደነሽበት ቀን እና ሙዚቃው የደነሹ ማለት እኔ መንገድ ላይ ሲመጣ የደነስኩ ማለት ይችላል። ሙዚቃ ከሰማሁ እሱ ታስታውቂያለሽ ዘላሽ ብሏል እና ሳይሆን በቃ በምታስታውሽ ሙዚቃ የደነሽበት ማለት እንደነገርኩ እኔ ከሰሞኑ ይደንሳለሁ። በቃ እኔ ደግሞ ትብለው ብሬን በምደንሽ ነበር የሚሰማኝ። እውነት ኦኬ ይብላው ብሬን ነው? አይ አይደለም። ኦኬ ማን ነው? እኔ ነው ብለው እኔ ምን አውቃለሁ ካልክ የምትወደው ዘፈን እሱ ነው? ብር ስለሌለኝ የሚበላ ነገር የለም። አሪፍ ጥያቄ ነው። እውነተኛ ፍቅር ምንድን ነው? አያስቅም አይደለማ ማለት በጣም ከባድ ነው። የጠበቅኩት እንደዚህ አልነበረም። እውነተኛ ፍቅር ከክርስቶስ ሌላ ምንም አይደል። ታነካካኝ? አይ በቃ ሌላ ምንም ምሳሌ ልሰጥሽ አልችልም ከዚህ ውጭ። አንቺስ? ከባድ ነው። አያስቅም ብለሻል አይደል? ስለዚህ እንዳትስቂ። አይ አስተያየትን ያሳቀኝ እንደሳተኝ ቢያለሁ። ህይወት የሚኖር ህይወት እውነተኛ ፍቅር ከዛ የሄድክ ያው ትዳር ምናምን ይመጣልና ፍቅር ህይወት ነው የምትኖረው ነገር። በቃ ያስጨንቃል። ንቃል ቀልድ ንገሪኝ። ባይዘው የማልስቅ ሰው ነኝ። አያስቁኝም፣ ብዙ ነገር አያስቀኝም። እኔ ቀልድ አላውቅም። እንትን ነው ማለት የቤቱ ህግ ነው መሰለኝ አይደል? ግዴታ ነው። አልሳቅ ግን መቀለድ ግዴታሽ ነው። እስኪ አንተ ቀልድ። እኔም እንዳንቺ ነኝ ግን ሁለት ጓደኛ ማቾች አሉና ሁለቱም ወንዶች ናቸው። ማለት ቀልድ ማለት ማሳቅ ነው አይደለ? ኦኬ አሁን ቀልድ ነው ይሄ። ስቀሽልኛል። ስለዚህ ያልቀልድ ከሳቅሽልኝ በቂ ነው። ከጥሽ አይ አፍጥጠብኝ ነው በግድ አስፈራርተኝ ነው ያሳቀኝ። ኦኬ ሳስፈራራኒ አስቀል ስለዚህ ብያስፈራራሻለሁ ከዚህ በኋላ። መሞከር የምትፈልገው ነገር ምንድን ነው? መሞከር የምፈልገውና ያላረኩት ባይዘው ስክር ማለት ነው። ወጣጣ ይሄው በያ አንቺስ? እኔ ተናግሬያለሁ መልሻለሁ። ስክር ማለት ነው የምትፈልገው? እየጠጣህ እኔ መሞከር የምፈልገው ዋና መዋኘት። ዋኝተሽ አታውቂም? አላውቅም። ልሞክሬው ሰምቻለሁ እና በሞክረው ደስ ይለኛል። ድጋሚ ሰምቻለሁ። ከዛስ
ማለት አውጥተውሽ ነው ምናምን ወይስ? ሰምጫለሁ ስለ እንትን ነው ሄደን ከጓደኞቼ ጋር ዋና እችላለሁ ምናምን ብዬ ሰከስኩ ማለት ነው። ከዛ ጎተቱኝ ሄድኩ። ዳራ ትችላለች ሙድ እያዘሽ ነው ምናምን አላለሽ? አይ እንደ ሄድኩኝ ባፍንጬ በሞክሮ ደስ ይለኛል። አሪፍ ትሞክሪያለሽ። እኔ ግን ዋናተኛ አይደለሁም አልችልም። እሺ አይ እኔም በለማድ ከልብሽ ነው የምትመልሽልኝ? ሰው ፊት መሳሳም ልክ ነው ብለሽ ታስቢያለሽ? ማለት ፍቅረኛ ማቾች ናቸው ቦታ ይመርጡ። አይ ልክ አይደለም ማለት መሳሳም ማለት እኮ ፍቅር መግለጽ ነው አይደል? ሌላ ትርጉም የለውም። ኢትዮጵያዊ ነን እንደ ባህላችን ቤታችን ውስጥ ባህሉ ሁሉም አስፈላጊ ነው ማለት? አዎ አሁን ለምሳሌ ያስፈልጋል። ምንም ጥቅሙ አይታየኝም ሰው ፊት ስለተሳሳምክ ነው። እኔ አሁን አንቺ ማለት ማለት እኔ ጓደኛዬ ከሆነች ሰው አየኝ አላየኝ ለኔ ይደብራል። እኔ ይደብረኛል። እንደኔ አይደለም መልሱ። ልክ አይደለም እንዴ? ኦኬ የምትወደው ምግብ? ብዙ ጊዜ አላገኘውም እንጂ ፒዛ ወዳለሁ በጣም ነው። ምንም የሚያስቅ ነገር የለም። የምሬ ነው። ብዙ ጊዜ ከምታገኘው ለጥላም ብልም አልጠላሽው ማለት በጣም መጥላት አልችልም። ማለት በጣም ከበፊት ጀምሮ ነው የለመድኩት ምናምንና የሆነ አይነት ሁሉ እየቀያየርን ነው ባልጫ አይደል በቀይ በምናምን እያደረግናል የምንበላው። ስለዚህ እሱ መቼ አልጠላውም። ኦኬ አንቺስ? እዚህ ጋር እንደ ነን። እኔ ሽሮ በጣም ነው የምወደው ማለት እና ፍሽፍሽ ከዛ ካለ ሽሮ በጣም ትወጃለሽ? በጣም እንዳትረሹ። የምጠላው ሰው ጓደኞች አሉ። አንድ ሁለት ጓደኞች እጠላቸዋለሁ። ማለት መጥላት ስልሽ እና ማለት ስሙ አይ ስሙ እንኳን አልጠቅስም እና እንደነሱ መልስ እንዳይጠሉ ነው። ጓደኞቼ ናቸው። በሁሉም ነገር ውስጥም አሉ። በቃ የሆነ ቦታ ይሄዳሉ። አሁን ራሱ ሳይኖረው ይቀር በጣም ነው የምጠላቸው። ቀይሪ አንቺ ጠይቂ። የምትወደው የሰውነት ክፍል? የማንን ነው? ያንተን። እንጃ እኔ ያው ቅድም የምወደው ነው የነገርኩሽ፣ አይኔ ምናምን ያልኩሽ። ስለዚህ አይኔን እወደዋለሁ። እኔም አይኔ አረተ ነው ታስታውቂያለሽ። ዘለሽ አፈጠጥኩ። የስቃል ማለት በህልም ምናምን እንዳትሄጂ እሺ፣ ምናምን ባገኘው ምናምን እንዳትሄጂ። 1 ሚሊዮን ብር አሁን ብሰጥሽ ምን ታረጊበታለሽ? ይዤ እሄዳለሁ። ወዴት ነው ይዘሽ የምትሄጂው? 1 ሚሊዮን እኮ ምንም አይደለም አለሽ ማለት ነው። ባንክ ላስቀምጠው እችላለሁ። 1 ሚሊዮን አለሽ ማለት ነው። ምን ታረጊበታለሽ ነው የምሰራው። አሁን ጀስት ትንሽ የራሴን ነገር ሰራበት ስራ ልጀምርበት እችላለሁ። ምን እንዳትለኝ ግን ስራ ነው የምጀምርበት። ልጅ እኮ ነው አማክሬ ምናምን የሚያዋጣ ከሆነ እኔ ልገባበት። ኦኬ ልትሰጠኝ ነው 1 ሚሊዮን? አዎ እሺ። ምን አላት? ሁሌ ማድረግ የሚያስደስትሽ ቀን በቀን የምታደርጊው መስፈን ሁሌ ብታደርጊው ደስ ይልሻል? አዎ ማለት ሁሌ ትዘፍኛለሽ? ዘፍናለሁ። ኦ ላስደግምሽ ነው የቀደኛው ዘፈን። አይ ጭራሽ እኔ ደግሞ ሁሌ ባደርገው ደስ የሚለኝ መሰለሽ ማለት ሁሌ ከጓደኞቼ ጋር መሆን እፈልጋለሁ። መዝናናት አልወዳችሁም ስትል ነበር ቅድም እኮ ስለማልወዳቸው እኮ ነው አብሬያቸው። አታሰቂኝ፣ ቀጥታ ጠይቂኝ። እንዴ ምንም ብስም ደስ ይላል። እኮ አይጠየቅም ጭራሽ። ጥያቄ ነው። እንትን
ባይዘው ብዙ ሰው ሊያስብ የሚችል አሁን ከንፈሬ ምናምን ነው አይደል? እኔ ግን እንደዛ ላስብ የሚችል አስባል ማለት ነው። አይ ነው ያላስብም። ብዙ ሰው ሊያስብ የሚችለው ያው እንደዛ ነው ብዬ ነው። ግን ጀምስ ሚልስ አብረን እንሳቅ ጠይቀኝና አትወጪም አይደል? አትወጪም። ተነስተሽ ምናምን ስትጠይቂሽ ተነስተሽ አትወጪም። እንደ ጥያቄው ስሜትሽን የሚቀሰቅሰው ምንድን ነው ማለት እኔ ማወቅ አልፈልግም። ባይዘው አድርጓል የሚያስለቅሰኝ ነው እሱም ስሜት ነው። እኔ የለሁበትም። ይኸውልሽ የተጻፈልኝ ነው ያነበብኩ ያለው። አይ አልገባኝም። አብራራልኝ። አይ የለውም ማብራሪያ ምናምን የለውም። ይኸውልሽ ስሜትሽን የሚቀሰቅሰው ነገር ምንድን ነው? ስሜትሽን የሚቀሰቅሰው ነገር ምንድን ነው? ምን ማብራሪያ ያስፈልገውም? አይቀሰቅሰው የሚቀሰቅሰው ነገር የለም። እሺ አንድ ድገሚሽ። መጠጥ ነው ካሁን ይይከው ልሞክረው ነው እየጠጣክ። ያንተስ? የኔም መጠጥ ነው። ባይዘው እንትን እንዳልኩሽ አይን ከንፈር ምናምን እወዳለሁ እና ጉንጭ ነው ያልከኝ። ብዙ በደንብ እወዳለሁ። መሳም ምናምን አይደለም ያልኩሽ ከንፈር ምናምን በጣም እወዳለሁ እና በጣም አተኩሬ ካየሁሽ ኦኬ መጋረጃ ይጋረድ ጠርጥሬት ያለሽ ከኔ ምን የተመቸ ምንሽ የሚያስደስት ነገር ያለሽ አይመስለኝም። ኦኬ ግን ሁለት ከጠጣሁ በኋላ ከንፈር አድርጌ ከንፈርሽ ያምራል። ራቃለሁ ያምር ከንፈርሽ ያምራል። እሺ ካንተ ነው ሳቅ ሌላ ምንም ማለት ነው። እስካልክ ድረስ ልስቅ ነው። አላውቀውም ጭራሽ ነው የማላውቀው። አሳሳቅ ደግሞ እየቀየርኩኝ ማለት ነው። እኔ ነኝ አንተ ነህ? አንቺ ነሽ። እኔ ባይዘው በደንብ እየጠጣሁ ነውና ተቆጣጣሪ አንተ ነህ። እኔ ነኝ ምናምን በይኝ። እሺ እንጠራለን። ይዞ ከመሄድ ሰው ችግር የለም። አንቺ ዘሽኝ አትሄጂ ጭራሽ። ላንቺ አሪፍ ወንድ ምን አይነት ነው? የማይጠጣ አልጠጣም ጭራሽ ነው የማልጠጣው። በቀኝ አይመልሰው ማለት የሚጠጣ ወንድ ሰካራም ወንድ አይደለም። ዝም ብሎ መጠጥ የሚጠጣ የራስህን ያዝ እየጠጣ አይ በይኝ በያኔም ያው ግዴታ ነው አይደል መጠጣት። ለዛ ነው ጨልጠንልሽ። ከታዋቂ ሰው ማን ይመች? ከዘፋኝ ታዋቂ ሰው ዘፋኝ ነው አይደበበ ነረቴ አግኝተሽ ታውቂያለሽ? አላውቅም፣ ግን በጣም እንዳገኝ የምፈልገው ሰው ነው። ደስ ይላል። አገናኝሻለሁ። ኦኬ አንተስ? ከታዋቂ ሰው ያ አንቺ ወንድ ከጠራሽ እኔ ሴት ነው የምጠራው። ወንድም እኮ ሊመች ይችላል። የግድ ሴት መሆን የለባትም። የሚመችን ምን አገባሽ? ስለራሴ እኮ ነው እያወራለሁ አይደል? የሚመችን አንቺ ወንድ ስለጠራሽ አዝበል የሚመችን ማራዊት ትመችኛለሽ መሰለኝ። ያን ያህል አስቤበት አላውቅም። የወደፊት ህልም ማግባት፣ መውለድ፣ መሞት በቃ አለቀ ማለት። ማግባት እፈልጋለሁ። ካገባሁ ደግሞ እወልዳለሁ። ያው ከወለድኩ ረጅም ጊዜ ከኖርኩ ደግሞ ሞታለሁ። አለቀ። ኦኬ የኔ ወደፊት ህልሜ በደንብ ራሴን መቻል፣ ከምንም በላይ በራሷ ሙሉ ኮንፊደንስ ያላት ሴት መሆን እፈልጋለሁ። በደንብ አሁን ላይ ኮንፊደንስ ይለሽ አለኝ፣ ግን ከዚህ ይበልጥ አሁን ካለሁበት ሰው ያለበት ላይ ቆምም ይሄዳል እና በደንብ ከፍ ማለት እፈልጋለሁ። ከፍቅረኛሽ ጋር መሆን የምትፈልጊበት ቦታ? የትም ይመቸኛል። ስለዚህ አየምር የትም ነው ዋናው ከሱ ጋር ሆኔ ነው።
የትም ቦታ ብትሄጂ አይደብርሽም? አይደብረኝም። እሱ ይኖር ማለት አሁን መጠጥ አትወጂም? እኔ ሁሌ ፍቅረኛሽ ሆኜ መጠጥ ቦታ ብቻ ወስድሽ ከሆነ ደስ ይልሻል? ያው መጠጥ የሚጠጣ ሲጀመር የሚጠጣ እኮ ነው ፍቅረኛ። አይ ታወቀ በዛው ሆንኩኝ አልሆንኩም እንዴ? አይታወቅም ማለት እሄዳለሁ። ትሄጃለሽ ሁሌ። ስለዚህ አይደብርሽ? አይደብረኝም። ቦታው አይደለም ቅድም ብዬ ከለ መስተካከል የምችሉ ነገሮች ይስተካከላሉ በጊዜ ሂደት። ግን ደግሞ ዋናው እሱ አንካሽ አንተስ ምናምን እንዳትይኝ በቃ እንዳንቺ እኔትም ይመቸኛል። ዘፈኑ ነው። ከታዋቂ ሰው ክራሽ ማን ነው? ማርያም ትመቸኛለች። ግን ክራሽ ደረጃ ደርሷል አልደረሰም አላውቅም። እኔ ክራሽ የለኝ። ያረተ ሞደው ነገር ያለው ጀስት ክራሽ ግን ኖሮኛ ያውቃል። ሰው እንዳይነካ የማትፈልገው የሰውነት አካል ምንድን ነው? ውስጥ እግሬ ማንም እንዲነካኝ አልፈልግም። ኦኬ ምንድነው? ልታሶልቂ ነው? ጫማ ይነቲ። አሁን ብቻችንን ነን ብለሽ አስቢና ማድረግ የምትፈልጊው ነገር። ምንም ማድረግ አልፈልግም። እያወራን ነው በቃ እያወራን እንቀጥላለን። ብቻችንን የሚለው እኮ ኦኬ። በደምብ ካልሰማሽ ያ ብቻ ሲኮን ይወራል ብዙ ነገር እናወራለን። ፍሪ ሆነሽ ነገር የምታወራው አይደል? እንዳሁኑ አይደለም። አሁንም ፍሪ ነኝ እንደው በደምብ ሰው ሲኖር ተጨናነቂ ምናምን ነው ማለት ጭራሽ የጠጣክ አንተስ ለምን አልሽሽ? አይ ምን አንተ ምን ፈልገሽ ነው? አይ ምንም መልስን እያሰብኩ አይ አባባልሽ መልሱን የጨረሹ ነው መስዩና ብቻችንን ምን ነው ብቻችንን ምን ነው አይደል? አይ የምር ምንም አልፈልግም ማለት ምስምሽ ምናምን እንዳይመስልሽና ምንም አልፈልግም። ምንም አልፈልግም። ማለት ምንም እናደርጋለን ምንም አልፈልግ ያደረከው የእብደት ስራ ሲጀምር ኖሮ የራሱ ጉዳይ ሙሉ ስራ ይወድ ነው። የሆነ በቃ ዝም ያለ ቦታ ላይ መጮህ እወዳለሁ። ጮሃል ከጓደኞቼ ጋር ምናምን ሰዓት ዝም ያለ ቦታ ከሆነ ይፈሩኛል። ጮሃል ይኸው የሚያስተጋባ ድምጽ መስማት ፈልጋለሁና እብድ ራሱ አይጮህም በነገር ላይ ትንሽ ባስ ይላል። ለዛ እኮ አንቺስ የእብደት ስራ ሰራው ምናምን? ያው የእብደት ስራ ሳይሆን አስፓልት ላይ ምናምን ጨፍራለሁ። ከተመቸ እየጨፈርኩ ምናምን ላይ ይችላል። አስፓልት ላይ ዘፈን ከተመቸ እየጨፈርኩ እሄዳለሁ። ስለዚህ ፓሪ ምናምን ራሱ ሲያዘጋጁ አስፓልት ላይ ሆነልሽ ሲገሪ ይመቸኛል። እሺ ደስ ያለህ ቀን ዛሬ አይደለም ዛሬ አይደለም ደስ ያለኝ ቀን ይሁን አንድ ልደቴ ማለት እቤት አያከብሩልኝም ነበርና አንድ ልደት ተከብሮልኛል። የስንት ዓመቴ ምናምን እንደሆነ አላውቅምና ለዛ ቀን ደስተኛ ሆኜ አላውቅም። አንቺስ? ሁሌም የልደቴ ቀን ደስ ይለኛል። ሁሌም በየዓመቱ ደስተኛ ነሽ? ዋጋ የምትከፍልላቸው 3 ነገሮች እንዳልኩሽ ስራዬ፣ ቤተሰቤ እና ለራሴ ዋጋ ከፍላለሁ። ለአንድ ቀን ሴት ብትሆን ምን ታደርጋለህ? ማወቅ የምፈልገው ጥያቄ ለአንድ ቀን ለሁለት ይሁንልህ? አነሰ በጣም ለአንድ ቀን ሴት ብሆን ምጥ ምናምን ስሜቱን ማወቅ እፈልጋለሁ። የዛ ታይም ላይ ብሆን ደስ ይለኛል እና ስሜቱን ባውቀው ደስ ይለኛል። ኦኬ አንቺስ? እኔ ደግሞ ምንም በቃ መጮህ ማለት አይረዱም ወንዶች ነው እና ለምን ደግሞ ሴት ነው የማይረዳው? አይ ወንድ ልጅ አይረዳም እና እስኪ ለምን የማይረዱበት መንገድ ባውቀው ደስ ይለኛል። ለምን ቶሎ እንደማይረዱ አንረዳም
ብዙ ነገር ባይዘው ከቀደም ጀምሮ እያልሽኝ ነው እና እኔ ራሱ አልረዳም አይገባኝም። ባንተ ቦታ ጥሩ ነበር። አረሁ ከፍቅረኛ ጋር ስታኮርፍ ምን ልታደርግ ትችላለህ? አብሬያቶኝ ነው አብሬያቶኝ ምን አደርጋለሁ? በቃ የሚያናድዳትን ነገር እየፈለኩ አደርጋለሁ። ይሻላል። ታኮርፊ ምናምን እንደዛ ነው የማደርገው። የሚያናድድሽ ምናምን ነገር እንዳኮርፍ ነው። ካኮርፍሽ የሆነ ሾክንበሽ ይባላል አይደል? አንቺስ? አይ እኔ ጨፍርለታል። ማለት ከተኮራረፋችሁ ጨፍርለታል ተነስተሽ? እናትሽ አኮርፊ። እሱ ካኮረፈ ኦኬ ሻክፍሬሻለሁ እኔ ነኝ። አዎ የምትወጂው ፊልም የሀገር ውስጥም ውጭም የፈለግሽው? በጣም ወደው በጣም መች ምናምን ልትጋብዥኝ የምትፈልጊው? ምንም የፍቅር ጥግ በጣም ወደው ፊልም የፍቅር ጥግ። አንተስ? የወንዶች ጉዳይ ማንም እንደሚወደው እሱ ነው። የሆነች ሴት ቀኗን ድንገት ፊት ለፊት ብትቆም ምን ተመስማ አለ እሳት አለው አይደል እንዴ? ነው ላደርግ የምችለው ሌላ ምን አደርጋለሁ? ምንም አላደርግም። ራስ ምን ልታደርግ ትችላለህ? አይ ልብስ ካላለበት ከጠፋ ነው ድንገት አሁን የምቸገረው አካባቢ ልብስ ነው ከጠፋ ነው እንጂ ብትቸገራ ልብስ ባይኖር አውልቄ እኔ ሰጣታለሁ። ሌላውን ማዳረግ ማለት ቢያንስ እኔ ችግር የለም ብዬ ስለማስብ። አንቺስ? ዞራለሁ። ወዴት? ዞራለሁ። ወዴት? እሱ ወዳለበት? አይ ወደ ሌለበት። ዝነኛ መሆን ትፈልጋለህ? ከፈለክ ደግሞ በመንገድ ቅድም መሆን የምፈልገው ስትይ እነግርሻለሁ። ማለት ዝነኛ ጎበዝ ታዋቂ ምናምን ድምፃዊ መሆን ፈልጋለሁ። አንቺስ? እንዳልኩ አካውንታንትም አይደለም ታዋቂ ሰብ ሰራተኛ መሆን ፈልጋለሁ። በመጨረሻም ለ2 ደቂቃ ያህል እርስ በርሳቸው አይን ለአይን ያለ መቋረጥ ይታያሉ። እርስ በርስ መግባባታቸውና ለሌላ የፍቅር ቀጠሮ ከተፈላለጉ ስሜታቸውን ይገልጻሉ። አንዳቸው በአንዳቸው ላይ ምንም አይነት የመማረክ ስሜት ካላሳዩ ይሄ የፍቅር ቀጠሯቸው የመጀመሪያቸውም የመጨረሻቸውም ይሆናል ማለት ነው። አይናኗን ሳያት ማለት ከአይኗ ውጭ እያየው የነበረው ከንፈሯን ነበርና በጣም የሚያምር ከንፈር ነው ያላት። ምስላት አይነት ሴት ነበረች ምናምንና ደስ ብሎኛል። አላሻችሁ ያው አይኑን ሳየው ትንሽ ተመችቶኝ ነበረ፣ ግን ከሆነ ሰዓት በኋላ በቃ ሙሉ ለሙሉ ሀሳቤን አስቀይሮኛል እና በነበረኝ ቆይታ ደስተኛ አልነበርኩም። ካሰብኩት በላይ በጣም ደስ የሚል ቆይታ ነበር። እንደዚህ አይነት ሰው ጭራሽ ነው ያልጠበቅኩት። ለዛም ይመስለኛል መጀመሪያ ደንግጬ ነበር። ከዛ በኋላ ማውራውም ጠፍቶ ነበር። እንደዚህ አይነት ሰው አይደለሁም። እሺ እንዳወራሪ አይደለሁም። በጣም ተጫዋች ነበርኩኝ። እንዴት እንደያዘችኝ አላውቅም፣ ግን ደስ ይል ነበር። አሪፍ ቆይታ ነበር። እሺ ያው ቆይታዬ አሪፍ ነበረ። እንደጠበቅኩት ቅድም እንደተናገርኩት አይደለም። እኔ ጠብቄ የነበረው ረጅም የሆነ ቀላ ያለ ምናምን ነገር ነው ያልኩት። ያው ልጁ ስናወራ አሪፍ ነው ያወራ ነው፣ ግን ያው እኔ እንደማስበው አይነት ሰው አይደለም። ያው ከንግግራችን ሰሙታላችሁ ብዙ እኔ ማይመቹኝ ባህሪያት፣ ትንንሽ ነገሮች አሉበትና እና በጣም ይለፈልፋል
ለፍላፊ ወንድ አይመቸኝም ብያለሁ። አልቃሻ ነኝ ብሏል። የማባበል እቅድ የለኝም ብዙ ጊዜ የሚያለቅስ ከሆነና ብቻ ቆይታዬ አሪፍ ነው። በደንብ ባገኛት ሌላ ዴቲንግ ቢኖረን በጣም ደስ የሚለኝ። ቀጣይ ቀጠሮ ቢኖረን ብዬ አላስብም። ደግሜ ማግኘት አልፈልግም።